والصلاة والسلام على رسول الله صلى الله عليه وسلم የዛሬ ክፍል ትምህርታችን ደግሞ የሚሆነው ከባለፈው ስንማር ከነበረው አህካም አኑን አሳኪነቲ ወተንዊን የኑን ሳኪን እና የተንዊን ህግጋት አራት ናቸው ብለን ነበር። ከአራቱ የመጀመሪያውን ህግና ሁለተኛውን ህግ አይተን ነበር። እነሱም ኢዝሃሩን አይተን ነበር። ኢዝሃር እንዴት እንደሆነ አይተን ነበር። ከዛ የኢዝሃር ፊደላትን ስድስቱ ከጉሮሮአችን ላይ ድምጻቸው የሚፈጠሩ እነሱም ሐምዛና ሀ ከታችኛው ጉሮሮ፣ አይንና ሐ ከመሃለኛው ጉሮሮ፣ ወይንና ኸ ከመሃለኛው ጉሮሮ ላይ የሚፈጠሩ ስድስቱ ፊደላት ሁሉም የኢዝሃር ፊደል በመባል ይታወቃሉ። በኑን ሳኪንና በተንዊን ህግጋት እነኚህ ስድስቱ ፊደላት ሲመጡ ኑን ሳኪንን ወይም ደግሞ ተንዊንን ግልጽ አድርገን እንደምናነብም በምሳሌ አይተን ነበር። ከዛ ኢድጋምን ደግሞ በሁለተኛ ክፍል ላይ አይተን ነበር። የኢድጋም ፊደላት ሁለት ቦታ እንደሚከፈሉ በዜማና ያለ ዜማ። በዜማ የሆኑት ያ ራ፣ ያ ኑን ሚም ዋው፣ ያ ኑን ሚም ዋው ዜማ ያላቸው፣ የተቀሩት ሁለቱ ደግሞ ላምና ራ ዜማ የሌላቸው ብለን አይተናቸው ነበር። የዛሬው ክፍል ትምህርት ደግሞ የሚሆነው ሶስተኛውን ዘልዬ አራተኛውን ነው ማሳያችሁ። አራተኛው አልኢቅላብ ይላል። ኢቅላብ ብሎ ማለት ኢቅላብ ማለት هو قلب النون الساكنة والتنوين عند ملاقاة الباء ميما مع الإخفاء لها ይላል። እሺ ትርጉሙ ልትርጉምላችሁ አንዴ። ቀልቡ ኑን ሳኪነቲ ወተንዊን፣ ቀልብ ማለት መገልበጥ ማለት ነው እንጂ ልብ አይደለም። እሺ ቀልብ እዚህ ጋር የተፈለገው ቀልብ መገልበጥ፣ ምንን ኑን ሳኪናን ወይም ደግሞ ተንዊንን መገልበጥ ወዴት? عند ملاقات الباء ኑን ሳኪን ወይም ደግሞ ተንዊን ከፊታቸው ባን አስከትሎ ከመጡ ወደ ሚም ገልብጠን ማንበብ። مع الإخفاء لها ሙሉ በሙሉ ወደ ሚም ገልብጠን ግልጽ አድርገን ሳይሆን ደግሞ የምናነበው እንሸፍነዋለን። በአፍንጫ ድምጽ በዜማ አድርገን ነው እንሸፍነዋለን። ኢኽፋኢ ማለት ሸፍነ ነው፣ ሰትረ ነው ወይም ደብቀ ነው የምናነበው። ሙሉ በሙሉ ወደ ሚም ገልብጠ ነው። እሺ ምሳሌ ላይ ከማፊል አምሲላ ይላል። እዚች ጋር ከማፊል አምሲላ ማለት ልክ ምሳሌ ላይ እንደሚከተለው እንደማለት ነው። እሺ ከፍ አድርጌዋለሁ፣ አሁን ይታያል በደንብ ብዬ አስባለሁ። እዚች ጋር ኑን ሳኪን ማለት እቺ ናት፣ ምንም ምልክት ያልተቀመጠባት ኑን። ግን ቁርአኑ ላይ ራሱ ይሄው ከላይ ምልክት አስቀምጦበታል። ሚም ወደ ሚም ይገለበጣል ነው በቃ። ይሄ አራተኛው ኢቅላብ ማድረግ ወይም ደግሞ መገልበጥ የሚባለው ህግ እንደውም አያስቸግርም ከሌሎቹ ህግጋት። ፊደሉም አንድ ብቻ ነው፣ ባ ነው ከፊት የሚመጣው። ቁርአኑ ላይ ራሱ ደግሞ ለአነባበብ እንዳይቸግር ሚም አስቀምጦበታል በራሱ ኑኑ ላይ። ስለዚህ ኑኑን ወደ ሚም ገልብጦ ማንበብ ማለት ነው፣ ሌላ ነገር የለውም። ግን ስናነብ አሁን እንደዚህ ሚም ባዕዲ ብዬ ሳይሆን ሚም ባዕዲ ብዬ ሳይሆን እዚች ያለችዋ ሚሟን የተገለበጥ ኑን ከኑን ወደ ሚምነት የተገለበጠችዋን ሚሟን ሸፍኜ ነው ማነበው። ሙሉ በሙሉ ሚም ብዬ ግልጽ አላደርገም። ሚም ብዬ ግልጽ አላደርገው። እንዴት ነው ማነበው? ሚም ባዕዲ ከባ ጋር አያይዤ ነው ማነበው። ኑኑን ከባ ጋር ማያያዝ ይፈልጋል። ሚም ባዕዲ ሚም አይሽታ የአፍንጫ ድምጽ ዜማ ትንሽ አደርጋለሁ። ሚምን ወደ ባ ውስጥ ደብቄ እንደ አንድ ፊደል አድርጌ ነው ማነበው። በመሸፈን ነው እንጂ በመጨፍለቅ አይደለም። ሚም ባዕዲ ሚምን ሳለቅ ባኑም አብሬው እላለሁ። እሺ እዚች ጋር ሙንበሳ ነበር መጀመሪያ፣ ሙንበሳ ነበር። ግን ባ ከፊት ስለመጣች ያው የኢድጋም ፊደል የኢቅላብ ፊደል አንድ ነው፣ እሱም ባ ነው። ከኑን በኋላ ባ የሚመጣ ከሆነ ነው ህጉ። ከኑን በኋላ ባ የሚመጣ ከሆነ ኑኑን ወደ ሚም ገለብጠዋለሁ። ስገለብጠው ግን ከኢኽፋ ሸፍኜው ነው። እሺ በመሸፈን ነው። ሙንበሳ
ሙንበሳ። እሺ እዚህ ጋር ቃልሞ እዚህ ጋር ተንዊን አለ፣ ድርብ ምልክት አለ። ከድርብ ምልክቱ በኋላ ማን አለ? ባ አለ። ቅድም እንዳልኳችሁ ከተንዊን በኋላ ባ የሚመጣ ከሆነ ቁርአኑ በራሱ ሲጻፍ እንደዚህ ሚም አለችው። አንደኛውን ድርብ ምልክት እንዲህ ነበር፣ የሁለት ድርብ ምልክት ነበር፣ ግን ለኛ እንዲገባ ነው እንደዚህ የተደረገው። ሁለት ሌላ ሚም የተተካችው እዛ ጋር ተንዊኗን ወደ ሚም ገልብጣ አንብብ ነው በቃ ትእዛዙ። ሙሰኸራ ቲምቢ ሚሙን ከባ ጋር ያይዘዋለሁ። ሙሰኸራቲም ብዬ አልቆምም፣ የግድ ከባ ጋር መያያዝ አለበት። ምክንያቱም ሚሟ ባ ውስጥ ነው የምትሸፈነው የምትደበቀው። ሙሰኸራቲም ቢአምሪሂ ሙሰኸራቲም ቢአምሪህ ሙሰኸራቲም ቢአምሪህ። በዚህ በሁለተኛው ምሳሌ ላይ አሁንም ከከስራ በኋላ ከድርብ ከስራ እዚች ጋር አለ። አንደኛው ሚሙ የተቀመጠችው ለኛ እንዲገባን ነው እንጂ ያው ድርብ ምልክት ነበር። እሺ እንደዚህ ሁለት ከስረተይን ድርብ ምልክት ነበር ከታች በኩል። ምክንያቱም ባ ከፊት በመምጣቷ ቁርአኑ እንደዛ አድርጎት ነው በራሱ። ስለዚህ ኢቅላብ ይሆናል። ይሄ ህግም ኢቅላብ እናደርገዋለን፣ ወይም ደግሞ እዚህ ውስጥ ያለችዋን ኑኗን ወደ ሚም እንገለብጣታለን። ሙስተኽፊም ቢለይሊ ሙስተኽፊም ቢለይሊ ሙስተኽፊም ቢለይሊ عفوا ሙስተኽፊም ቢለይሊ። ከድርብ ምልክት በኋላ አሁንም መስሐን ነበር መስሐን ከፊት የመጣው ባ ነው። ስለዚህ ቁርአኑ በራሱ ሚም አስቀምጦበታል። ወደ ሚም ገልብጣ አንብብ ኑንን። ሐን የምትለውን ተውና ሐም አድርገው ነው። መስሐም ቢሱቂ መስሐም ቢሱ ሐም ካልን ቢን መጨመር አለብን። የግድ ከባጋ ተያይዞ ነው የሚነበበው። ኢቅላብ የሚባለው ህግ ከባጋ ተያይዞ ነው የሚነበበው። መስሐም ቢሱቂ መስሐም ቢሱቂ። ስለዚህ ይሄኛው ህግም ገብቷቸዋል ብዬ አስባለሁ። ቁርአን ላይ ምንም አያስቸግርም። ያው ሚም ስላለው በዚህ መልኩ ታነባላችሁ ሲመጣ። እናንተም ሌሎች እንደዚህ ከዚህ ጋር ተመሳሳይ የሆኑ ምሳሌዎችን እያነበባችሁ ተለማመዷቸው ኢንሻአላህ። በአላህ ፍቃድ አላህ ያግራላችሁ። ይሄኛው ሶስተኛ ህግ ነው፣ እሱም ኢቅላብ ይባላል። የኢቅላብ ፊደል ባ ናት፣ አንድ ፊደል ነው ከ28ቱ ፊደል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።